ለምሳሌ በህይወቴ ውስጥ ቅድም አስከፋኝ በጣም ካስከፋኝ በጣም ሪግሬት በቃ ስለ ጸጸት ውስጥ እኔ አሁን ለምሳሌ አንዳንዴ ይቅርታ ማለት አልችልም፣ ግን እንደ እግዚአብሔር ፍቃድ ይቅርታ ልላቸው ልችለው ይሆናል እንጂ ብላቸው። አሁን ለምሳሌ በሰይፉ ፋንታሁን ፕሮግራም ላይ ከቀረብኩ በኋላ የህይወቴ የመመሰቃቀሉን አደጋ ፕሮግራም በሰይፉ ፋንታሁን ላይ የቀረብክበት ሾው ብሎ ነው እንዴ? ምን ስለሆነ ሰይፉ ምን እንትን ነው? የህግ አካል የመሰረቱ የውጤት ቃል ጽሁፍ ነው መተገበሪያ ነው እንዴ? ማን ስለሆነ ምን ተናግራል? እዛ ላይ ነዋይ ደበበ ነው የሰጠኝ ምናምን ብዬው ጠርቶ የነበረ ከአንድም 2-3 ጊዜ ምናምን እና እንደዚህ ስቱዲዮ አለች በሬዲዮ በነበረ ስታፍ ነው እና የነዋይ ደበበን ስልክ ስጠኝ አለኝ። የነዋይ ደበበን ስልክ እዛው ፊት ለፊት ነው የምሰጠው። ከዛ የነዋይ ደበበ ስልክ አይሰራም አለ። ሪል ስልኩን የሰጠሁት ሪል ይኸው እዚህ ጋር ያለ እሱም ያውቀዋል ምናምን። እዛ አንድ ድንች የሚባል ልጅ ደግሞ ነበር። ለወቀሳ አይደለም ያው ውስጤን ጸጸት ውስጥ እንትን በቃ ኃይለኛ ከዛ በኋላ ለመጣሁበት ነገርኩ ዲፕሬሽን የሚባለው ስታክ ውስጥ የማስገባት ሁኔታው በቃላቶቻቸው የፈጠሩት ለነሱ አይመስላችሁ የሰው ህይወት ያበላሽ ላይመስለው ይችላል። ተረዳኝ አባል እና የማንነት ስሬታቸውም አካልም ስለነበሩ ቅድም እንደነገርኩ አንዳንድ አርቲስቶች ከነዛ ጋር አንጃ የነበሩም ስለሆኑ ነበሩ ባይኔ እኔ እና ከዛ ማስተባበል ሪያሊቲውን አይ እውነትም አዎ ነዋይን ጠርቶ እንደዚህ ነዋይን ጠርቶስ ነበር የሆነ ሰዓት ላይ ታስታውስ ከሆነ ከአይዳ ጋር ፕሮግራም እንደዚህ ትዳራችሁ እንዴት ነበር ምናምን እያለ እዛን ጊዜ አይጠይቀውም። ጋዜጠኛ ነው እኮ አይደል? ጋዜጠኛ ነው። ነዋይ እንደዚህ አይነት ነገር እኮ ተፈጥሮ ነበር እችን አጋጣሚ ምናምን አይለውም ነበር። ጋዜጠኛ እኮ ያልፍ አጋጣሚዎችን ትጠብቃለህ። የሆነ ኢንኩዌዥን የተፈጠረበትን ኬዝ ቢኮዝ ለሚዲያ ነው ለማህበረሰብ ነው የምታወጣው። ልክ ነው እና ብቻ ሁሉም ማለት ጸጸተ የምትቆጪ ያቺ ሞመንት ነች እንዴ? አዋ የሰውን ህይወት ካበላሸ በኋላ ያው ለውጥ የሚባል ስትራግል አለ። ገባህ አይደል? ከዶክተር አብይ ጋርም የተጠያየቁ ጊዜ የሆነ ሰዓት ላይ ሄዶ አንተ ሰውን መርዳት በሚጀምርበት ጊዜ ፕሮግራምህን መከታተል ጀምራለሁ መርዳት የሚባለውን ነገር ብሎ ሜሴጅ አስተላልፎለታል። ከዛ በኋላ እንግዲህ አንዳንድ ነገሮችን አይተሃል ይመስለኛል። እና እኔ አሁን እሱ ፕሮግራሜ ቀርቤም አላውቅም። አይተህ ከሆነ ሪያሊቲ ነው የምነግርህ። ምንድነው እንዲህ አይነት በሰው ህይወት ላይ መረማመድ ማለት የኔ የሙዚቃ ዘርፍ ውስጥ ያለው ሰው ነኝ፣ እሱ ጋዜጠኛ ነው። አንገናኝም። ተገናኝተን 5 ጊዜ 6 ጊዜ በደወለበት ሁኔታ ውስጥ ነው የዛን ጊዜ የሚሄድኩበት። ግን የሰውን ህይወት በዚህ ደረጃ ለማበላሸት ደግሞ የምትሄድባቸው አንግሎች ውስጥ ተቀምጠው ይከርማሉ። እየበሰለ ሲመጣ ደግሞ ከበድ ይላል እና ጊዜና ሰዓት ያው ምንድነው እውነት ትላላለች እንጂ አትበጠስም። እና በቀኑ በሰዓቱን ሂደቱን ጠብቀህ እንደው የጠየከኝ ጥያቄ የሚጸጽትህና ለምናምን ሞመንት የነበረውን ነገር ነው። ግን ይቅርታ ቃቂ ዳዝማ ምንድነው ከሴፍሻ ጋር የተፈጠረው ነገር እዛች ታይም ላይ እንዲህ ቁጭ ልታደርግልኝ? ይኸውልህ ነዋይ ደበበ ነው ዘፈኑን የሰጠኝ ምናምን ብዬ ሀል አልነገርኩት። ከዛ ስልኩን አለ ስልኩ እየሞከርኩት አይሰራም ነው የሚለው። ከዛ በኋላ የሆነ ሰው ጋር ደውሎ የሆነ ሰው ደወለልኝ ይላል። ማን ነው የሚደውልለት? ድንች የሚባል ከጉሳይ ጋር ምናምን አይ ነዋይ አልሰጠውም ብሎታል ይለዋል። ምን ማለት ነው? ሬዲዮ ላይ እኮ አለ ይለኛል። እዛው የነዋይ ስልክን እሱ አውጥቶት ነው
አየህ አቶት ነው። ከዛስ በኋላ ከፈለገ ከኔ ጋር ፕሮግራሙን ከጨረሰ በኋላ እሱ ጋርም ደውሎ እንደዚህ ብሎ ነበር ሰምተዋል ሬዲዮ ላይ እና ምናምን ብሎ ምን ነው አይፈልግሃለሁ። በምን ጉዳይ? በዚህ ጉዳይ ዘ ፖይንቱ ይሄ ነው። እና እዚህ ግልጽ ለግልጽ ለሆነ አሁን ለምሳሌ እኔ እናንተ ስናወራ ሚዲያ ላይ ጀስት እንትን ይላል። ከዛ ይሄ ኤዲት አድርጋችሁ ኤቭሪቲንግ የሚለቀቅ ነው። ያወራነው ነገር ወደ ውስጥ ይገባል እንዴ? ሊገባ አይችልም። ተቃይ እኮ ነው ሪያሊቲ ከሆነ ምንም እኮ የምትሸፋፈነው ነገር የለም። እና አንዳንድ ጋዜጠኛ እንደ ጋዜጠኝነቱ ሩልሱን ሬጉሌሽኑን ይዞ መሄድ መቻል አለበት። ማወቅ የሚፈልገው እስከ ጥግ ከሆነ እስከ ጥግ ሄዶ እንዴ ሁለት ዘፋኞችን እዛ ጋርና እዚህ ጋር ማን አንቺ ማንን የሰራሽው አንቺ እንዴት ሰራሽው ማን የሰጠህ ምናምን እያለ የሚያወራ ሰው አይደል? ያፋጣል። ኤኒዌይስ እስቲ ቃቂሻዬ ያው ስለነበረን ቆይታ በጣም ደስተኛ ነኝ። ልክ ይሄ ደስ የሚለው ነገር ያንተ የሚሰማህን ነገር በነፃነት እየገለጽክ ነው። ያንተ አመለካከት ነው፣ ቅሬታ ነው። ደግሞ እኛ እንደ ሚዲያ ማንም ሰው ቢመጣ የሚሰማውን ነገር አውርቶ ተጫውተን መጥመጥ አያስፈልግም እኮ ሪያሊቲ ከሆነ አንተ ይኸውልህ። በነገራችን ላይ ጥበብ እውቀቱን ሁሉን እግዚአብሔር ከሰጠህ አሁን ሶሻል ሚዲያ አሁን አዲስ ታይም ላይ የራስህ ቲክቶክ አለክ፣ ዩቱብ ፔጅ አለኝ። ራሴን በራሴ ፕሮሞት አደርጋለሁ። ራሴን የማስተዋውቅበት ምን አስኬድኝ። በክብር የጠራ አሁን ላይ እናንተ ጋር አይቤክስ እንደጠራኝ በክብር ሲጠራህ ትሄዳለህ። ይሄን ኮሚኒኬሽን እናደርጋለን። አንዳንድ ጊዜ በላይፍ ላይ ገብተህ የምታወራውና የምትጫወተው ነገርና ከጋዜጠኛ ጋር ሲሆን እንደምታው ይለያያል። ተረዳኝ። ያ ነው እንጂ ራሴን ፕሮሞት ለማድረግ ሌት ሚ ኢንትሮዲዩስ ማይሰልፍ ምናምን እያልኩ ቃቂ ይባላለሁ እያልኩኝ ለሁሉም እናገራለሁ። ቃቂ ማለት እንደዚህ ነው፣ በፊት ላይ እንደዚህ 90ዎቹ ቤት ምናምን እያልኩኝ ራሴን ፕሮሞት ማድረግ ነው እና እሱ እንዲያደርገኝ አይጠበቅበትም። ቃቂ በወፍ ቋንቋ ዘፈን አለ ነው ለመዝጊያ ሊሆን? አዎ የወፍ ቋንቋ እሱም 90ው ያዛው ስራ ላይ የሰራሁት ነው። አንቺ ማለት ለኔ አይኔ ነሽ የሚል እና እኔት በአንቺ እኔ ጨክናለሁ የሚጨክን አንጀት የለኝም የሚል ነገር ነውና አጋንቺ ጊ ማጋለገትግ ለጌኔጌ አጋይኔጌ ነገሽግ ታጋዳጋ ባጋንቺ ጊ እግኔጌ እግንዴጌ ትግ እግጨከግግና ጋለገውግ ይላል። እስኪ በዜማ አጋንቺ ጊ ማጋለገትግ ለጌኔጌ አጋይኔጌ ነገሽግ ታጋዳጋ ባጋንቺ ጊ ኔጌ እግንዴጌ ትግ እግጨከግግንግ